ሰላም እንዴት ናችሁ? ቴሌግራማችንን ሞር ሴኩር ለማድረግ የምንጠቀምባቸው ሁለት ቲፖችን አሳያችኋለሁ። እንግዲህ በቅርብ የተለያዩ ሊንኮችን እየተላኩ ፕሪሚየም ወይም ሌላ ነገሮች እየተባሉ ቴሌግራማችን ሀክ እየተደረገ ይገኛል። ይሄን ለማስተካከል እና ቴሌግራማችን መጠለፉን እና አለመጠለፉን ቼክ የምናደርግበት መካኒዝም እንመለከታለን። እዚህ ጋር ሶስት ነጥብ ላይ በመግባት ሴቲንግ ላይ እዚህ ክሊክ እናደርጋለን። ይህን ስክሮል ስታደርጉት ዲቫይስ የሚል አለ። ይሄኛውም ካላመጣላችሁ ፕራይቬሲ ኤንድ ሴኩሪቲ አለ። ቴሌግራማችሁን አፕዴት አድርጉት። አፕዴት ስታደርጉት ዲቫይስ የሚል ኦፕሽን ያመጣል። ዚስ ዋን ክሊክ እናደርጋለን። ይህን ክሊክ ካደረግን በኋላ እንደምታዩት እዚህ ጋር ስልካችሁ ነው የሚመጣው። ነገር ግን ታች ላይ ደግሞ የተለያየ ሰዎች ኮኔክት አድርገውባችሁ ወይም የእናንተ ቴሌግራም እየተጠቀሙ ከሆነ ከታች እዚህ ጋር አክቲቭ ሴሽን የሚል ያመጣላችኋል ማለት ነው። ፎር ኤግዛምፕል እኔ በኮምፒውተር ስለምጠቀም እዚህ ጋር አንድ ዲቫይስ አምጥቶልኛል። እናንተ ግን ከዚህ በፊት ለማንም ሰው ወይም ቴሌግራማችሁን ሌላ ሰው እየተጠቀመባችሁ ከሆነ እና በሌላ ነገር እየተጠቀማችሁ ካልሆነ ዚስ ዋን ኢዝ ተርሚኔት ኦል አዘር ሴሽን የሚለውን ክሊክ ብታደርጉት ከታች ያለውን ነገር ሌላ ሰው እየተጠቀመባችሁ ካለ አውቶማቲካሊ የእሱን ሎግ አውት ብሎ ያስወጣዋል፣ ሙሉ በሙሉ ዲሌት ያደርገዋል ማለት ነው። ስለዚህ በቀላሉ ይሄኛውን ቼክ በማድረግ ቴሌግራማችሁን በሌላ ሰው ሀክ አለመደረጉን በዚህ ቼክ ማድረግ ይቻላል ማለት ነው። በሁለተኛ ደግሞ ይሄኛውን ለምናደርግበት ፕራይቬሲ ኤንድ ሴኩሪቲ በመግባት ቱ ስቴፕ ቨርቲፊኬሽን ኦን መሆን አለበት ማለት ነው። ይሄኛው ኦን ካልሆነ በሌሎች ሰዎች የመገኘት እድላችሁ ሰፊ ነው። ስለዚህ ይሄኛውን ኦፍ ከሆነ ኦን በማድረግ ኢሜላችሁን በማስገባት እንዴት አድርጋችሁ መስራት እንዳለበት በቀጣይ ቪዲዮ ስላላችሁ ይሄኛው ኦን መሆን አለበት። በተጨማሪም እነዚህ ነገሮች ዲቫይሶች ላይ ምዝጋም ታገኙታላችሁ። ቅድም ዲቫይስ የሚል ካልመጣላችሁ እዚህም ገብታችሁ በቀላሉ ተርሚኔት የሚለውን ኦል ሴሽን የሚለውን ከዚህ በፊት ሰዎች የሚጠቀሙባቸው ካሉ በቀላሉ ማጥፋት ይቻላል። እንደዚህ አይነት ነገሮች እንዲደርሳችሁ ላይክ ኤንድ ሰብስክራይብ ማድረግ እንዳይረሳ።